አቶ ደስታ ሌዳሞ የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበራችሁ ሚኒስትሮች፣ ሚኒስትር ዴታዎች፣ የተከበራችሁ የክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎች፣ የተከበራችሁ የፌደራልና የክልል ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ የውቢቷ ሐዋሳ ከተማ ነዋሪዎች እንዲሁም የዳካ ክፍለ ከተማ ነዋሪዎች ክቡራትና ክቡራን እንኳን ለዚህ ቀን ፈጣሪ አበቃን ለማለት እፈልጋለሁ። ለዓይን በሚማርኩ ልዩና ውብ መልክዓ ምድር ውበቱ፣ በለምለም መሬቱ፣ በቡናው መዓዛ፣ በማተተ ጅሬኛ ስራው፣ በካደሙ የመረዳዳት ባህሉ በየዓመቱ ህዝቡን በደስታና በአንድነት የሚያገናኘውና የዓለም ቅርስ የሆነው የፊቼ ጫምባላላ ባለቤት በሆነው ሲዳማ ህዝብ እና በትንሿ ኢትዮጵያ ሐዋሳ ከተማ በመካከላችሁ በመገኘቴ የተሰማኝን ደስታ በብልጽግና ፓርቲና በራሴ ስም ለመግለጽ እወዳለሁ። ዛሬ እዚህ የተገናኘ ነው ከህንፃ በላይ የሆኑና በገንዘብ ለመገመት በሚያዳግት የደጋፊዎችና የአባላት አስተዋጽኦ የተገነቡ የፓርቲ ህንፃዎችን ለመመረቅ ነው። በአንድ ዓመት ጊዜ ውስጥ በሁሉም የክልሉ ዞኖች፣ ከተማ አስተዳደሮች፣ ክፍለ ከተማዎች እንዲሁም ወረዳዎች የፓርቲ ህንፃን ገንብተን ማጠናቀቅ አለብን ብላችሁ ተነስታችሁ ለስኬት የመብቃታችሁ ምስጢር በዋናነት 3 በውስጣችሁ የሰረጹ መርሆችና እሴቶች ናቸው ብዬ ነው የማምነው። የነዚህ መርሆችና እሴቶች ጥምረት ነው ለድል ያበቃን ብዬ ነው የማምነው። የመጀመሪያው ለዚህ ስኬት እንድንበቃ ያስቻለን ምስጢር ለፓርቲያችሁ ለብልጽግና ያላችሁ ጥልቅ ፍቅር ነው ብዬ ነው የማምነው። የሲዳማ ህዝብ የሐዋሳ ከተማ ነዋሪዎች ከምትታወቁባቸው በርካታ መልካም እሴቶች መካከል አንዱ ለወገን እና ለሌሎችም ያላችሁ ፍቅርና ልግስና ነው። የብልጽግና ፓርቲ ኢትዮጵያን ወደ ሁለንተናዊ ብልጽግና ሊያመራ የሚችል ትልቅ ራዕይ ይዞ የተነሳ ለዚህም ብቃቱ ሐሳቡ ያለው ነው ብላችሁ አምናችሁ ከዚህ አንፃር በየደረጃው ዓላማውን እንዲያሳካ በምርጫ እንዲመራ ከመምረጥ በተጨማሪ በየአካባቢው ለስራ ምቹ ሁኔታ መፍጠር ላይ ልናግዘው ይገባል ብላችሁ ያለማቅማማት በፍቅር አሳክታችኋል። ስለሆነም ላሳያችሁን ፍቅር ገለቴም ነው ማለት እፈልጋለሁ። ሁለተኛው ለዚህ ስኬት ያበቃን ምስጢር የመደመር ፍልስፍናን ተከትለን መስራታችን ነው ብዬ አምናለሁ። መደመር መዳረሻችን ወደ ሁለንተና ብልጽግና ለመሄድ የምንሄድበት መንገድ ነው። የብልጽግና መለያ ነው። መደመር በቁሳዊ መልኩ ውጤት ሊያመጣ እንደሚችል የነዚህ ህንፃዎች ግንባታ ባጠረ ጊዜ ይህንን ማሳካታችን ትልቅ ማረጋገጫ ነው ብዬ ነው ማምነው። የእያንዳንዱ አባልና ደጋፊ የግል አስተዋጽኦ ሲታይ ትንሽ ሊመስል ይችላል። ተደምሮ ትልቅ አቅም እንደሚፈጥር በእነዚህ ህንፃዎች አይተናል። በአንድ ዓመት ውስጥ 43 ህንፃዎችን እንዲህ በአማረ መልኩ ገንብቶ ማጠናቀቅ የመደመር ፍልስፍና ካልሆነ በስተቀር ሌላ ሐሳቤ ሊያሳካው የሚችለው ጉዳይ
አይደለም። ስለሆነም የመደመር ፍልስፍናም በተግባር አሳይታችሁናልና እጅግ በጣም አመሰግናለሁ። ሶስተኛው ለስኬት ያበቃን ምስጢር ትጋት ነው። የሲዳማ ሕዝብ በትጋቱ ይታወቃል፣ በታታሪነቱ ይታወቃል። ትጋት ማለት ስኬት እስኪረጋገጥ ድረስ ያለማቋረጥ ያለመታከት በሙሉ ኃይል መስራት ማለት ነው። ከዚህ አንፃር በአንድ ዓመት ጊዜ ውስጥ 43 ህንፃዎችን ገንብቶ ማጠናቀቅ ፈታኝ ቢሆንም በላቀ ተነሳሽነትና ቁርጠኝነት በትጋት ይህንን ማሳካት ችላችኋል። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። ትጋታችሁ በዚህ በፓርቲ ህንፃ ግንባታ ብቻ የሚገለጽ አይደለም። በማህበራዊና ኢኮኖሚያዊ ልማት ስራዎችም በትጋታችሁ አመርቂ ውጤቶችን እያስመዘገባችሁ ትገኛላችሁ። ለአብነትም በክቡር የፓርቲያችን ፕሬዝዳንት እና ጠቅላይ ሚኒስትር ሀሳብ አመንጭነት የተጀመረው የሌማት ትሩፋት ስራን በግንባር ቀደም በውጤታማነት ለሌላውም አርአያ በሚሆን መልኩ እያሳካችሁና የቤተሰብ ብልጽግና እያረጋገጣችሁ ትገኛላችሁ። ከዚህ በተጨማሪም እንደዚሁ በክቡር የፓርቲያችን ፕሬዝዳንት ሀሳብ አመንጭነት የተጀመረው የኮሪደር ልማትም የሐዋሳ ከተማ በፊት የነበራትን ተፈጥሮ የለገሰቻትን ውበት ላይ ውበት እየጨመረ መጪውን ትውልድ ታሳቢ ባደረገ መልኩ ዓለም አቀፍ ስታንዳርድን በጠበቀ መልኩ ከተማውን ትርጉም ባለው መልኩ እየቀየረ ይገኛል። ይሄ ሁሉ የትጋታችሁ ውጤት ነው። ስለሆነም በሁሉም ስራዎች ላይ አስተዋጽኦ ላበረከቱ አካላት በሙሉ በተለይ በቢሮ ሳይወሰኑ እየወረዱ ስራውን ተከታትለው ለውጤት እንዲበቃ ያስቻሉ አመራሮች፣ በየደረጃው የሚገኙ የፓርቲያችን አባላትና ደጋፊዎች፣ መላው ህዝብ ላበረከታችሁት አስተዋጽኦ እጅግ በጣም አመሰግናለሁ። መልካሙን ሁሉ እመኛለሁ። እጅግ በጣም አመሰግናለሁ። ገለቴ ነው።